ኢምቤድድ ኮምፒውተር እነዚህ አነስተኛ የሲስተም መተግበሪያዎች የተሰሩት ከጥቃቅን ቺፕሶች በማዘር ቦርድ ውስጥ የምናገኛቸው ናቸው። እነዚህንም መተግበሪያ በማንኛውም ማሽን ወይም ደግሞ ኤሌክትሮኒክስ ውስጥ ልናገኛቸው እንችላለን። ኮምፒውተር የምንላቸው ለምንድን ነው? ምክንያቱም እኛ የምናውቀውን ኮምፒውተር ስለማይመስሉ። እነዚህ ኮምፒውተር የምንልባቸው ምክንያቶች ይህ ነው። በውስጡም አንድ የኮምፒውተር አካል ክፍል ሊይዘው የሚችለውን እንደ ራም እንደ ሲፒዩ እና የመሳሰሉ መተግበሪያዎች በዚህ በአራት ማዕዘን በሚመስል ቺፕስ ውስጥ የያዘ ነው። ልዩነቱም እዚህ ጋር ነው። በአንድ በሬጉላር ኮምፒውተር ፓርት ውስጥ እንደ ሲፒዩ እንደ ራም እነ ሚሞሪን የመሳሰሉትን የኮምፒውተር ፓርቶችን ነጣጥለን በእጃችን መያዝ የምንችላቸው ሲሆን ኢምቤድድ ጋር ስመጣ ግን እነዚህም ፓርቶች አራት ማዕዘን በሚመስል በአንድ ሲሊከን ውስጥ አንድ ላይ ሆኖ እናገኛቸዋለን። ይሁን እንጂ አንድ ኢምቤድድ ሲስተም ውስጥ እኚህ የተለያዩ ኮምፒውተር ውስጥ ልናገኛቸው የምንችላቸው ፓርቶች ቢኖሩትም እንደ መደበኛው ኮምፒውተር የተለያዩ ታስኮችን መስራት አይችልም። አንድ ኢምቤድድ ሲስተም መስራት የሚችለው አንድ ስፔሲፊክ ታስክ ብቻ ነው። ለምሳሌ ኤቲኤም ውስጥ የሚገኝ አንድ ኢምቤድድ ሲስተም ካርድ ማንበብ፣ ኮንፊርም ማድረግና ያን ኮንፊርም ያደረገውን ገንዘብ መስጠት ብቻ ነው የሚሰራው። ኢምቤድድ ሲስተም ይህን ሁሉ ስራ ሲሰሩ ከፒሲ አንጻር አቅማቸው ዝቅ ያለ ነው። ለዛም ነው ዋጋቸው ከፒሲ ረከስ ያለው። ካምፓኒዎችም ይህን ኢምቤድድ ሲስተም በብዛት ማምረት ይችላሉ። ፒሲ ወይም ደግሞ ፐርሰናል ኮምፒውተር በብዙ ሰዎች በአሁኑ ሰዓት የሚታወቁ ላፕቶፕ፣ ዲስክቶፕ፣ ታብሌቶችን እነዚህን ፒሲ እንላቸዋለን ወይም ደግሞ ፐርሰናል ኮምፒውተር። በድሮ ጊዜ ግን እኛ ፒሲ የምንላቸው ማይክሮ ኮምፒውተር በመባል ይታወቃሉ። በዛን ጊዜ ኮምፒውተሮች ከሳይዝ አንጻር በጣም ትላልቅ ስለነበሩ ማይክሮ ኮምፒውተር ይባላሉ። ከጊዜያትም በኋላ ማይክሮ ፕሮሰሰር ኢንቨንት ከተደረገ በኋላ ግን አብዛኛው ኮምፒውተሮች ሲስተማቸውን እዛ ውስጥ ማካተትም ቻሉ። ይህም ሳይዛቸው እንዲቀንስ አድርጓቸዋል። እነዚህ ማይክሮ ኮምፒውተሮች ማይክሮ ፕሮሰሰር ኢንቨንት ከተደረገ በኋላ ሳይዛቸውም መቀነሱን ተከትሎ ብዙዎች ቤታቸው በቀላሉ እየወሰዱ መጠቀም ሲጀምሩ እነዚህ ኮምፒውተሮች ፐርሰናል ኮምፒውተር ወይም ደግሞ ፒሲ የሚል ስም ወጣላቸው። ፒሲ ወይም ደግሞ ፐርሰናል ኮምፒውተር ኢንተርምስ ኦፍ ኮምፖነንት ሌሎች አዳዲስ ፓርቶችን አካቶ መጣ። እንደ ማዘር ቦርድ፣ እንደ ራም እና ግራፊክስ ካርድ የመሳሰሉ አዳዲስ ፓርቶቹን በውስጡ አካቶ የተለያዩ ስራዎችን መስራት አስቻላቸው። ለምሳሌ ጌሞችን መጫወት፣ ዌብሳይቶችን ሰርች ማድረግና የተለያዩ ዶክመንቶችን በቤታቸው ሆኖ መጻፍ አስቻላቸው። እዚህ ጋም አንድ ነገር ማወቅ አለባችሁ። ፒሲ የተባለበት ምክንያት በአንድ ጊዜ ከአንድ በላይ ሰው መጠቀም ስለማይችልም ነው። ሚኒ ኮምፒውተር ወይም ደግሞ ሚድሬንጅ ኮምፒውተር፣ ይህም ኮምፒውተር በአንድ ጊዜ ብዙ ዩዘሮችን ማስጠቀም የሚችል ነው። ሚኒ ኮምፒውተር በአብዛኛው ለዩኒቨርሲቲ፣ ለሆስፒታሎችና ሚዲየም ሳይዝ ላላቸው ተቋማት የሚያገለግል ነው። በአንድ ጊዜም ከ100 እስከ 1000 ሰዎችን ማስጠቀም ይችላሉ። በሳይዝና በአቅማቸውም ከፒሲ እና ከሜን ፍሬም ኮምፒውተር መካከል እናስቀምጣቸዋለን። ሜን ፍሬም ኮምፒውተርን በኋላ የምናየው ይሆናል። እነዚህ ማይክሮ ኮምፒውተሮች እንደ ፐርሰናል ኮምፒውተር በውስጣቸው አንድ ሲፒዩ ብቻ ያላቸው ሳይሆኑ ከ2 እስከ 10 ሲፒዩ በውስጣቸው ሊኖሯቸው ይችላሉ። አብዛኛውን ጊዜ ፐርሰናል ኮምፒውተር ላይ ከ8 እስከ 16 ጂቢ ራም ስቶሬጅ ያላቸው ሲሆኑ ማይክሮ ኮምፒውተር ላይ ስመጣ ግን ከ64 እስከ 128 ጂቢ ራም ስቶሬጅ አላቸው። ይህም የተለያዩ ከባባድ ታስኮችን ለመስራት ያግዘዋል። ሌላኛው ደግሞ ፐርሰናል ኮምፒውተር ከ512 ጂቢ እስከ 1 ቴራባይት ኤስኤስዲ ሲኖረው ሚኒ ኮምፒውተር ከ5 እስከ 10 ቴራባይት ኤስኤስዲ እና ከዛም በላይ ሊኖሩት ይችላሉ። ይህም በጣም ብዙ ዳታ ስቶር ለማድረግ ይረዳዋል። በዚህ ላይም ያለማቋረጥ ስራዎችን የመስራት አቅም አላቸው። ሜን ፍሬም ኮምፒውተር ሜን ፍሬም ኮምፒውተር እንደ ሚኒ ኮምፒውተር አይነት ሲሆን በሳይዝና በአቅሙ ግን የተሻለ ነው። አዳዲስ ፊውቸሮችንም በውስጡ አካቶ ይዞ መጥቷል። ግን ሜን ፍሬም ኮምፒውተር በጣም ውድ ከመሆኑ የተነሳ
ናሽናል እና ግሎባል ኦርጋናይዜሽኖች ናቸው የሚጠቀሙበት። ለምሳሌ ባንክ በሚሊየን የሚቆጠሩ ትራንዛክሽኖችን ስቶር ለማድረግ፣ አየር መንገዶች የተለያዩ ዓለም አቀፍ በረራዎችን ስኬጁል ለማድረግ፣ መንግስታት የዜጎቻቸውን ዳታ ስቶር ፕሮሰስ ለማድረግ ይጠቀሙበታል። ይህን ሁሉ መስራት የሚያስችለው ሜንፍሬም ኮምፒውተር ከ100 እስከ 200 ሲፒዩ በአንድ ሰርቨር ውስጥ ልናገኝ እንችላለን። ሚኒ ኮምፒውተር 12 ጂቢ ራም 10 ቴራባይት ስቶሬጅ ሲኖረው ሜንፍሬም ኮምፒውተር ደግሞ 40 ቴራባይት ራም እና 1 ፔታ ባይት ስቶሬጅ ይኖራል። ሱፐር ኮምፒውተር በዓለማችን ላይ በጣም ትልቅ እና ፓወርፉል ኮምፒውተር የምንለው ነው። የተሰራውም ከባባድ ታስኮችን፣ ካልኩሌሽኖችን በጣም በፍጥነት እና በቅልጥፍና ከባባድ ታስኮችን ለመስራት ነው። ለምሳሌም በጣም ብዙ ዳታዎችን ከስፔስ ቴሌስኮፕ ፕሮሰስ ለማድረግ፣ በተጨማሪም ትላልቅ የነዳጅ ኩባንያዎች የተለያዩ ማዕድናትን ከአንደርግራውንድ ለማግኘት ይጠቀሙበታል። ይህንን እና ሌሎች ትላልቅ ታስኮችን መስራት የሚችለው ሱፐር ኮምፒውተር ከ1000 በላይ ፕሮሰሰር በአንድ ሰርቨር ውስጥ መያዝ ስለሚችል ነው። ይህም ከሌሎች ኮምፒውተሮች ጋር ሲነጻጸር የሰማይና የመሬት ልዩነት እንዲኖረው አድርጎታል። ይህን ሁሉ ሲሰራ ሱፐር ኮምፒውተር በጣም ሙቀት ጀነሬት ያደርጋል። ለዛም ራሱን የቻለ ኩሊንግ ሲስተም ያስፈልገዋል። በጣምም ውድ ከመሆኑ የተነሳ እነዚህን ሱፐር ኮምፒውተሮች የምናገኛቸው በጣም ውስን ካምፓኒዎች ጋር ነው። ለምሳሌ ናሳ፣ አይቢኤም፣ ራይከን ወይም ደግሞ የጃፓኑ ራይዘን ካምፓኒዎች ጋር እናገኛቸዋለን። እንደዚህ አይነት የቴክኖሎጂ ቲፖች እንዳያመልጣችሁ ይህን ቻናል ሰብስክራይብ፣ ላይክ አድርጉ። በቀጣይ በሌላ በቴክኖሎጂ ቲፕ እንገናኛለን። ይመቻችሁ ጋይስ።